بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد. ትላንት የሁነይን ዘመቻን እየተመለከትን ነበር ደርሳችንን ያቆምነው። የተቡክ ዘመቻ የሁነይን ዘመቻ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰዎቹ መሰብሰባቸውን ተከትሎ ያው ዞሮ ሙሐመድ ሰለላሁ ዐለይሂ ወሰለም መጋደል ካለበት ጋራ ተጋድሎ አብቅቷል ጨርሷል። ስለዚህ ምን ቀረው እኛ ነን። ካሁን በኋላ የሚዘምተው ወደኛ ስለሆነ እሱ ሳይዘምተን በፊት ቀድመን ወደሱ መዝመት አለብን ብለው የተወሰኑ ሐዋዚንና ተቂፍ የሚባሉ ጎሳዎች ተሰባሰቡ። ያው መሪያቸውን ማሊክ ኢብኑ ነስር አደረጉ። ማሊክ ኢብኑ አውፍ አልነስር አደረጉ። ብዙ ስብስብ ከነሱ ተሰብስቦ ዋዲ አውጣስ የሚባል ቦታ ላይ ህፃናቶቻቸውን ሴቶቻቸውን አድርገው ለውጊያ ገቡ ማለት ነው። ውጊያው ከባድ ነበር። ሁነይን ሰዎቹ ቀድመው መሽገው ተቀምጠው ስለነበረ የመልእክተኛው ሰለላሁ ዐለይሂ ወሰለም ሰሃቦች በተወሰነ መልኩ ከሌላ ጊዜ ባልተለመደ መልኩ ቁጥራቸው በዛ ስላለ ወደ 12000 አካባቢ የሚደርስ ሰራዊት ነው ረሱል ሰለላሁ ዐለይሂ ወሰለም በዚህ ዘመቻ ላይ ያሰለፉት ማለት ነው። በየትኛውም ዘመቻ ላይ ያላሰለፉትን ያህል ቁጥር ይዘዋል። ታዲያ ለንغلب اليوم ዛሬም እንሸነፍ አይደለንም አሉ። ያው ያጋጠማቸው መጀመሪያ ላይ ከባድ ነው። ከረሱል ሰለላሁ ዐለይሂ ወሰለም ጋር አብሮ መጽናት እዛ ቦታ ላይ መቆም የቻለው ጥቂት ሰው ነው። ወደ 6 አካባቢ ሰዎች ናቸው። ረሱል ሰለላሁ ዐለይሂ ወሰለም አነ ነብዩ ላ ከذب አነ ኢብኑ አብዱል ሙጠሊብ አሉ። እኔ ነብይ ነኝ፣ ነብይ በመሆኔ ላይ ደግሞ ውሸት የለውም፣ እኔ አብዱል ሙጠሊብ ልጅ ነኝ እያሉ ረሱል ሰለላሁ ዐለይሂ ወሰለም ወደፊት ሊገቡ ተነሱ። አባስ መጓጓዣቸውን ያዘ ለብቻቸው። አባስ ድምፁ በጣም ከፍ ያለ ስለነበረ ሰሃቦችን ወደሳቸው እንዲመጡ ጥሪ እንዲያስተላልፍ አደረጉ። ከዛ በኋላ አንሳሮች ቀስ በቀስ ሙሃጅሮች ሌሎችም በዙሪያቸው ወደ መልእክተኛው ዐለይሂ ሰላቱ ወሰላም ተሰበሰቡ። አላ አይነ አስሐቡ ሰመራ ያቺ ዛፍ ላይ ከኔ ጋር ቃል የገባችሁ ሰዎች የታላችሁ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። በዚህ ጥሪ ከረሱል ሰለላሁ ዐለይሂ ወሰለም ጋራ የገቡትን ቃል ኪዳን እያስታወሱ መሰብሰብና መምጣት ጀመሩ ማለት ነው። እንግዲህ ቀስ እያለ ጦርነቱ እየተሟሟቀ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም الآن حمي الوطيس አሉ። አሁን ጦርነቱ ተሟሙቋል አሉ መልእክተኛው ዐለይሂ ሰላቱ ወሰላም። አፈር አነሱና በተኑባቸው። ሻሃቲል ውጁህ ፊቶች አስቀየሙ አሉ ረሱል፣ አስጠሉ አሉ። ተፋኡል ነው። ኢንሐዘሙ ወረቢ ሙሐመድ በሙሐመድ ጌታ እምላለው ካሁን በኋላ ተበተኑ አሉ ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ ሙስሊሞችን ብትር መቋቋም አቀቷቸው መሸሽ ያዙ። በዚህ መሃል አዲስ ሰለምቴዎች ሙሽሪኮችም ተሳትፈዋልና ምላሳቸው እየቀደማቸው አላ በጠለ ሲህር አሉ። የሙሐመድ ሲህር መከናሉ። የመጀመሪያውን ሽንፈት ሲያዩ ማለት ነው። የሙሐመድ ሽንፈት ከቀይ ባህር መለስ አይቆምም ይቀጥላል አሉ ሌላኞቹ። በኋላ ላይ ግን አላህ ለረሱል ሰለላሁ ዐለይሂ ወሰለም ያለው ምልከታ ያለው ትኩረትን ድሉ ተለውጦ ሲመለከቱ ፈአስለሙ እስልምናን ተቀበሉ። ያው ለዚህ ጦርነት ትልቅ ዋጋ ያስከፈለው ጉዳይ ትንሽ በቁጥር ብዛት አንሸነፍም የሚለው አባባል ነው። ረሱል ሰለላሁ ዐለይሂ ወሰለም ወደ ጦርነቱም ሳይገቡ ትንሽ ከብዷቸው ነበር ይሄ አባባል። ነስር በቁጥር አይደለም። ወመን ነስሩ ኢላ ምን ዒንዲላህ ከአላህ ዘንድ ነው ነስር። ሙጣራደቱል ሙሽሪኪን ወደ ዛሬው ርዕሳችን ስንገባ በቀጥታ ከማዕረካው ቦታ ከጦርነቱ ሜዳ ሙሽሪኮችን ማባረር ነው። ሲባረሩ የተወሰኑት ጣይፍ ሄደው መሸጉ። ሌላኞቹ ነኽላ የምትባል ቦታ ሄዱ። ሲሸሹ በጣም ከባድ ወይም በርካታ የሆነ ሀብት ነበር የነበራቸውና ረሱል ሰለላሁ ዐለይሂ ወሰለም ያ ሀብት እንዲሰበሰብ ተሰብስቦ ጅዕራና የሚባል ቦታ ላይ እንዲቀመጥ
ያው ህፃናትና ሴቶች ሁሉ አታስከትል ተብሎ ማሊክ ኢብኑ አውፍ አልነስሪ ሲነገረው አለ እያንዳንዱ ሰው ከዚህ ጦርነት ላይ እንዳይሸሽ ከኋላው ቤተሰቦቹን ማስከተል አለብኝ ብሎ ነበር። ተማረኩ። ረሱል ሰለላሁ ዐለይሂ ወሰለም ኡመራዎችን ያደረጉ ሀብቱ ላይ አስቀምጠው ከዚያ በኋላ ወደ መሸጉባቸው አቅጣጫዎች ሊያቀኑ ነው። ወለማ ሀረበ المشركون تفرقوا ثلاث فرق ከዚህ ማዕረካ ላይ ሙሽሪኮች ሲበታተኑ ወደ 3 ሆነው ነው የተበታተኑት። فرقة لحقت بالطائف አንዱ ህብረት ወደ ጣይፍ ሄደ። وهم الأكثر አብዛኞቹ ናቸው እነዚህ ወደ ጣይፍ ሄደው የመሸጉት። ጣይፍም ሄደው ከረሱል ሰለላሁ ዐለይሂ ወሰለም ጋር ተመልሶ ሲመጣባቸው ከባድ ጦርነት ነው የከፈቱት። ለአንድ ወር ረሱል ሰለላሁ ዐለይሂ ወሰለም ወደፊት እንደምናየው ከቧቸው ቁጭ ብሏል። وفرقة لحقت بنخلة የተወሰኑት ደግሞ ነኽላ የሚባል ቦታ ሄዱ። وفرقة عسكرت بأوطاس የተወሰኑት ደግሞ የወታደር ካምፕ ሰሩ አውጣስ ላይ ግን አልቻሉም፣ አልተቋቋሙም። فأرسل رسول الله صلى الله عليه وسلم አውጣስ ላይ ለተሰበሰቡት ረሱል ላከ አባ ዓሚር አልአሽዓሪ የየመን ሰው ነው። አባ ዓሚር ላኩት ረሱል ሰለላሁ ዐለይሂ ወሰለም አማ አቢ ሙሳ አልአሽዓሪ የአቢ ሙሳ አልአሽዓሪ አጎት የሆነው ረዲየላሁ ዐንሁማ في جماعة من المسلمين ላኩት መሪ አድርገው አውጣስ ያሉ ሰዎችን እንዲበትን فبددهم ሄዶ በተናቸው وظفر بما كان معهم من الغنائم በያዙት ሙርኮ ላይ የበላይነትን ተጎናጸፈ፣ ቀማቸው። لكن وقد استشهد أبو عامر الأشعري في هذه المعركة በዚህ ጦርነት ላይ አባ ዓሚር ሸሂድ ሆኗል። وخلفه أبو موسى الأشعري አቡ ሙሳ እንግዲህ ሁለቱም የየመን ሰው ናቸው። እሱ ተተካው فرجع مظفرا منصورا እሱም ድልን የተቀናጀ ሆኖ በአላህ እርዳታ ተመለሰ፣ በአላህ የተረዳ ሆኖ። وطارت طائفة من فرسان المسلمين ከሙስሊሞች የተወሰኑ ደግሞ ፈረሰኞች አባረሩ فلول المشركين የሙሽሪክ ጫጩቶችን አባረሩ። المنهزمين የተሸነፉ የነበሩ ማለት ነው። ኢላ ነኽላ ወደ ነኽላ የምትባል ቦታ አባረሯቸው። ይህ ጣይፋ فأدركت دريد بن الصمت ዱረይድ ብን ሶምትን አገኙት። እቺ ጣይፋ ዱረይድ ብን ሶምት የተባለን ሰው አገኙት መንገድ ላይ ያባረሩ ማለት ነው። ወቀተለቱ ገደሉት። የገደለው ረቢዓ እብኑ ሩፈይዕ የሚባል ሰሓባ ነው የገደለው። ዱረይድ ብን ሶምት ካነ ዩዕረፉ ቢአሳለት ራእይ ትላንት እንዳየነው ከነሱ ውስጥ አመለካከቱ በጣም የበሰለ የሚባል ሰው ነው። ጦርነቱ እንዲህ አይነት ምስቅልቅል እንደሚደርስበት ስለገባው ህፃናትና ሴቶችን መልስ ሲለው ማሊክን እምቢ ብሎት ነበር፣ ተገደለ። وأمر رسول الله صلى الله عليه وسلم የሸሹት ሸሽተው አድራሻቸው ከታወቀ በኋላ አውጣስና ሁነይን ዙሪያ ላይ ከሸሹ በኋላ ረሱል ሰለላሁ ዐለይሂ ወሰለም አዘዘ بجمع الغنائم والسبي ሙርኮዎችና ሴትና ህፃናት እንዲሰበሰቡ وكانت نحو 24,000 بعير ወደ 24,000 የሚደርሱ ግመሎች ነበሩ። 24,000 وأكثر من 40,000 شاة ከ40,000 በላይ ደግሞ ፍየሎች ወይም በጎች ነበሩ። و4,000 أوقية من الفضة ከብር ደግሞ ወደ 4,000 የሚደርሱ የብር ማዳበሪያ ውቅያዎች ነበሩ። و6,000 ሰብይን ወደ 6,000 የሚደርሱ ደግሞ ሙርኮኞች ነበሩ። وفي السبي ሙርኮ ውስጥ በጥቢ ረሱል ሰለላሁ ዐለይሂ ወሰለም እንደምታስታውሱት የመጀመሪያ የሲራ ትምህርታችን ላይ ጥቢን በኒ ሳዕድ የሚባል ገጠር ውስጥ ሄደው ነው የጠቡት። ያው መካ ውስጥ እንደሚታወቀው የመካ ሰዎች በብዛት ልጆቻቸውን ከተማ ላይ አያኖሩም። የተወሰነ ጊዜ ገጠር እንዲሄዱ ከከተማ በሽታ እንዲርቁ አረብኛንም ደግሞ አሳምረው ገጠር ላይ ስለሆነ የንግግሩ ክሎት ያለው መናገር እንዲችሉ ወደዛ ይልኩ ነበርና ረሱልም ተልከዋል ወደዛ። በዛ ቅጽበት ወይም በዛ ጊዜ አብራቸው የጠባቻቸው እህት አለቻቸው፣ ሸይማ ቢንት አልሐሪፍ ከዚህ ሙርኮ ውስጥ ትገኛለች። ራሷ ለረሱል ሰለላሁ ዐለይሂ ወሰለም አስተዋወቀቻቸው። ረሱል ሰለላሁ ዐለይሂ ወሰለም በልጅነታቸው የሚያስታውሱት ምልክት ነበርና ፈዓረፈሃ አወቋት እና እንግድነት ልዩ በሆነ መልኩ እንድትስተናገድ
رسول صلى الله عليه وسلم أدرجونا وأطلقها بغير فدية يعني من فدية رسول لقوات ودهز بوجهه فجمع ذلك كله بالجعرانة جعرانة من بالبوتانا يقول له هابتي تسبسبه كازياس وجعل عليها مسعود بن عمرو الغفاري رسول الله لانكسكاسي لانكساكسو ይሄን ሁሉ ሀብት ጠብቅ ብለው مسعود بن عمرو እዚያ ቦታ ላይ ሾሙት غزوة الطائف ቀጣይ የምንመለከተው የጣይፍ ዘመቻ ይሆናል ሰዎቹ ወደ ጣይፍ ሸሽተዋልና አብዛኞቹ የሐዋዚን የሰቂፍ ፍሉዎች ከጦርነቱ የቀሩ ጫጩቶች ጣይፍ የሚገኙ ትልልቅ ምሽጎች ላይ ለአመት የሚሆናቸውን ቀለብና ስንቅ ይዘው መሸጉ ረሱል ሰለላሁ ዐለይሂ ወሰለም ወዲያውኑ እዛ ሲደርሱ አስቀድመው ኻሊድ ልከው ነበር ከበው ቆዩ ቢሞከሩ ቢባሉ የተለያዩ የቀስትና የወስፈንጥር ማስወንጨፊያዎች ወደነሱ ቢመጣ የጣውላ ታንኮችን ቢጠቀሙ እነዚህ ሰዎች ሊነቃነቁ አልቻሉ በጣም ከባድ ነበር ረሱል ሰለላሁ ዐለይሂ ወሰለም የሰቂፎችን መስለም ይፈልጋሉ ለዚህ ነው اللهم اهدي ثقيفا واتي بهم مسلمين ጌታዬ ሆይ ሰቂፎችን ምራልኝ ሙስሊም አድርገህ ማምጣልኝ ብለዋል ከነዚህ ሰዎች ሰቂፎች مسلماتቸው رسول صلى الله عليه وسلم يتبابقوا نبر ثم تقدم إلى الطائف ولطائف رسول كنو ومر في الطريق بحصن لمالك بن عوف النصري من قال لي يمرياتشو مالك ይሄን ሁሉ እንቅስቃሴ የሚዘውረው ለዚህ ጦርነትና ለዚህ ልቂት አነሳሹ ማሊክ ነው እንዳየነው ትላንትና ሲያልፉ እሱ የተመሸገበት የሚኖርበት ቤት ወይም ደግሞ ምሽግ አለ رسول صلى الله عليه وسلم يسمونه سنجراچو فأمر بهدمه ينادى يفرسا ولما وصل إلى الطائف وجد العدو قد تحصن به طائف سيدرسو طائف لاي طلات بكفتኛ ሁኔታ የመሸገ ሆኖ አገኙት ومعه قوت سنتي طلات ከራሱ ጋራ የአመት ቀለብ ያለ ሆኖ ففرض عليه الحصار በዚህ طلات ላይ መልእክተኛው عليه الصلاه والسلام እንዲከበብ ከበባ እንዲካሄድበት አዘዙ وكان المسلمون نازلين قريبا من العدو በከበባው ሂደት ሙስሊሞች ጠላቶች ካሉበት ምሽግ አቅራቢያ ላይ ነበሩ ታዲያ فرشقهم بالنبال حتى أصيب عدد من المسلمين በቀስት አጣደፏቸው ቦታው ሙስሊሞች ወደዛ የተለያዩ ወራዎችን ጦር ለመክፈት እነሱን ቀርበው ለማጥቃት ምቹ አይደለም እነሱ አስበውበት የተዘጋጁበት ቦታ ስለነበረ ከፍተኛ የሆነ የቀስት ውርወራ ከፈቱ በዚህ ውርወራ حتى أصيب عدد من المسلمين بجراحات ከሙስሊሞች በጣም በርካቶች ቆሰሉ መቁሰል ብቻ አይደለም وقتل منهم 12 رجلا ወደ 12 የሚደርሱ ሰሃቦች ተገደሉ እንግዲህ ቦታውን የሰፈሩበትን ቦታ ለቀው ወደ ሌላ ቦታ ለመስፈር ሙስሊሞች ተገደዱ فارتفعوا الى محل مسجد الطائف اليوم ዛሬ ጣይፍ አካባቢ ሄደን መስጂድ የተሰራበት ቦታ አለ ከፍታማ ቦታ ወደዛ ቦታ ለመውጣት ሙስሊሞች ተገደዱ ሌላ ምንም አይነት አማራጭ አጡ فعسكروا هناك ከዛ ቦታ ላይ ጊዜያዊ የወታደር ካምፕ ሰሩ واختار المسلمون عدة تدابير لإرغام العدو على النزول مسلموች በርካታ የሆኑ ስትራቴጂዎችን ቴክኒኮችን ሞክረዋል ተዳቢር ለምን لإرغام العدو ጠላትን ለማስገደድ على النزول እንዲወርድ ከመሸገበት እንዲወርድ እጅ እንዲሰጥ ብዙ ሙከራ አድርገዋል لكنها لم تنجح የትኛውም ግን ሙስሊሞች ያደረጉት ርብርብና ጥረት ውጤት አላመጣም كان خالد بن الوليد ጦርነት ላይ የተለያዩ ስልቶችን ቴክኒኮችን የሚያውቅ ሰው ነው يخرج كل يوم يدعوهم الى المبارزه በየቀኑ ይወጣ እኔን ማን ነው የሚገጥመኝ ይላቸው እኔን የሚሞክረኝ ማን ነው ይላል ከመጡልኝ ብሎ فلم يخرج منهم احد ከነሱ ውስጥ አንድም ሰው ደፍሮ ይወጣ የለም ونصب عليهم المنجنيق واسفنطر የጦር የሚወረወርበት ትልልቅ ወስፈንጥሮች አሉ አቆመባቸው فلم يؤثر
እሱን አቁሞ ቢወረውር ምንም እጅ ሊሰጡ አልቻለም። ودخل جمع من أبطال المسلمين ከተደረጉ እነሱን እጅ ሊሰጡ እንዲወርዱ ከተደረጉ ርብርቦች ውስጥ ከሙስሊሞች ودخل جمع የተወሰኑ ህብረቶች ገቡ من أبطال المسلمين ከሙስሊም ጀግናዎች ማለት ነው تحت دبابتين ደባባ ማለት ታንክ ማለት ነው። በዛ ዘመን በእንጨት ነው የሚሰሩት። የሚመጣ ቀስት የተለያየ ጦር ሲወረወርባቸው ይከላከላሉ። እየሰጡት ደግሞ የተለያዩ ከባድ ነገሮችን ወደ ጠላት ይወረውራሉ። አሲዘው እዛ ወስፈንጥር ውስጥ ወይም ደግሞ ታንክ ውስጥ ሲጨምሩ ወዲያውኑ ያስፈነጥራል ማለት ነው። የተሰጠው ነገር እሳትም ይሁን ድንጋይ ብረትም። ታዲያ በዚህ ላይ ሆኑና የተወሰኑ ጀግናዎች ማለት ነው ከሰሃቦች ምን ሊያረጉ ሊዩነቂቡ ፊ ጂዳር الحصن የምሽጉን ግድግዳ ሊበሱ ማለት ነው። በዛ ታንክ ላይ ሆነው ገቡ። فرمى العدو عليهم ይህ ኦፕሬሽን ሊያጠቃቸው እንደሚችል ስለተረዱ መሽጋ ያሉት ጠላቶች ምን አደረጉ? فرمى العدو عليهم قطعات من حديد محماة بالنار በእሳት የተጋሉ የተቆራረጡ ብረቶችን አነጣጥረው ወረወሩባቸው ወደ እነሱ ሳይቀርቡ። ምክንያቱም ከፈረሰባቸው ተያዙ ማለት ነው። በእሳት ውስጥ የተነከሩ ብረቶችን ቀስቶችን ወረወሩባቸው ሙስሊሞቹ ላይ ማለት ነው። فاضطروا الى الرجوع መቋቋም ሳይችሉ ቀርተው ሙስሊሞቹ ወደ ኋላ ወለም የተመከኑ من نقب الجدار ግድግዳውን ከመብሳት አልቻሉ። ረሱል ሰለላሁ ዐለይሂ ወሰለም ወደ ሌላ ስትራቴጂ ቀየረ ጉዳዩ። እስቲ አሁን ደግሞ እጅ ከሰጡ የወይንና የተምር ዛፎቻቸውን ግንዶቻቸውን ቁረጡባቸዋል። ረሱል ሰለላሁ ዐለይሂ ወሰለም ይቆረጧል፣ ይቃጠሏል። وقطعت أعنابهم ونخيلهم የወይንና የተምር ዛፎቻቸው ተቆረጠባቸው። ሲቆረጥ ወዲያውኑ ሰው ላኩና ፈናሸዱላህ ወረሒም እንደው በአላህ ይሁንብህ በዝምድናችን ይሁንብህ ይሄንማ ተዋሉ። ፈቱሪከት ረሱል ሰለላሁ ዐለይሂ ወሰለም ተውላቸው። ወናዳ ሙናዲ ረሱሉላህ ሰለላሁ ዐለይሂ ወሰለም ሌላ አማራጭ ደግሞ የመልእክተኛው ተጣራ ተብሎ አዩማ ዓብድን ነዘለ ኢለይና ሚን አልሒስን ከነሱ ውስጥ የተለያዩ ባሪያዎች አሉና የትኛውም ባሪያ ከዚህ ምሽግ የወረደ እጅ ሰጥቶ የወረደ ሰው فهو حر ከባርነት ነፃ እናወጣዋለን የሚል አዋጅ በመልእክተኛው ሰለላሁ ዐለይሂ ወሰለም ተጣሪ በኩል ታወጀ። ይህን ጥሪ ተከትሎ فنزل 23 عبدا ወደ 23 የሚደርሱ ባሮች ንብረትነታቸው የመሸጉ ሰዎች የነበሩ ማለት ነው አመልጠዋቸው ወረዱ። فيهم أبو بكر ከነሱ ውስጥ አቡ በክር አለ። ስሙ ኑፈይዕ እብኑ መስሩሕ ነው። አቡ በክር የተባለበት ምክንያት አለ። ከነዚህ ሰዎች ውስጥ እሱ ይገኛል ከባሮቹ ውስጥ ማለት ነው። ተሰወረ ሒስነ ጣኢፍ የጣኢፍን ምሽግ ዘሎ ወጣ። ወተደላ ሚንሁ ከፍታማ ቦታ ላይ ስላለ ደግሞ ራሱ ወተደላ ሚንሁ ከሱ ወደ ታች ለመውረድ ራሱን ለቀቀ። ቢበክረቲን ዩስተስቃ ዐለይሃ የሚጠጣበት ጉድጓድ አለ ገመድ ያለው ማለት ነው። ከላይ ገመዱ የተለቀቀ እሱ ላይ ተንጠልጥሎ ወደ ጉድጓዱ ተወርሮ ገባ። ፈከናሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢአቢ በክራ የአላህ መልእክተኛ በክራ ብለው ጠሩት። ፈሸቀ ፊራሩ ሃኡላኢ ልዓቢድ ዐለይህም እነዛ መሽገው ያሉት ጠላቶች እነዚህ ባራዎች ስላመለጧቸው በጣም ተናደዱ፣ በጣም ከበዳቸው። ከበባው ቀን በቀን ሳምንት በሳምንት እየሄደ ወር ተሻገረ። አንዳንድ የሲራ ሊቃውንቶች እንደሚሉት 40 ቀን ቆይቷል። ወጣለ الحصار دون جدوى ያለምንም ፋይዳ ከበባው ቆየ። فقدام حوالي 20 يوما ወደ 20 ቀን አካባቢ ቆየ። وقيل ተብሏል شهرا كاملا አንድ ወር ሙሉ ነው ከበባው የተካሄደው። ረሱል ሰለላሁ ዐለይሂ ወሰለም ሌላ አማራጭ ደግሞ አሁንም ተጠቀሙ። فاستشار رسول الله صلى الله عليه وسلم نوفل بن معاوية الديلي ስለነሱ ስትራቴጂ ስለነሱ ማንነት የሚያውቅ ነውፈል ብን ሙዓዊያ የሚባል ሰው አለ። ረሱል እሱን አማከሩት። ምን ልስራሉት? ምን አላቸው? فقال هم ثعلب في جحر እነሱ ማለት ጉድጓድ ውስጥ እንዳለ ቀበሮ ናቸው። إن أقمت عليه أخذته
ቀበሮን ቆመ ከጠበቀው ጊዜ ሰጥተህ ትይዘዋለህ። ወኢን ተረክተሁ ለም የضሩከ ከተውከው ደግሞ አይጎዳህም። እነሱ ማለት ቀበሮ ናቸው አላቸው። ስለዚህ ጊዜ ወስድብሃል። ረሱል ይህኔ ፈአመረ ቢረሒል በቃ እንንቀሳቀስ አሉና ኢና ቃፊሉነ ገደን ኢንሻአላህ አሉ ለሰሃቦች። ኢና ቃፊሉነ ገደን ኢንሻአላህ ነገ እኛ እንመለሳለን ይበቃል አሉ ረሱል ሰለላሁ ዐለይሂ ወሰለም። ቃሉ ያ ረሱለላህ ነቅፈል ወለም ነፍተሕ ድል ስናደርግ እንመለሳለን። ሰሃቦች ከበዳቸው። ረሱል እንግዲህ ትእዛዝ አስተላልፈዋል፣ ነገ እንመለሳለን ብለዋል። ይህን ሲሏቸው ረሱል ምን አሉ? ፈግዱ ዐለል ቂታል እሺ ካላችሁ እንክፈት ካላችሁ ሂዱ አሏቸው። በጠዋት ተነሳችሁ ወዳሉበት ቦታ ተጓዙ አሏቸው። ፈገደው ጠዋት ሲሄዱ ፈአሳበትሁም ጅራሓት ቁስል በቁስል ሆነው መጡ። ደክሟቸው ቁስል በቁስል ሆነው ሲመጡ ረሱል ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? ኢና ራጂዑነ ኢንሻአላሁ ገደን እኛ ነገ እንመለሳለን አሉ። ሰሃቦች ተደሰቱ። እየሄዱ ረሱል ሰለላሁ ዐለይሂ ወሰለም ሳቁባቸው። ትላንት እንዲህ ተብላችሁ እምቢ ብላችሁ ይኸው። ተቅሲሙል ገናኢም ወሰብይ የተገኘው የገንዘብ የግመል የተለያዩ እንስሳዎች ሀብት እንዲሁ ምርኮኞች ክፍፍልን በተመለከተ ትልቅ ሀብት ነው። ቅድም እንደተመለከተ ረሱል ሰለላሁ ዐለይሂ ወሰለም ወደ ክፍፍሉ ስርዓት ከመግባታቸው በፊት ለ10 ቀን ወይም ከዛ በላይ ላለ ቀን ሰቂፎች አምነው መጥተው ሀብታቸውን እንዲወስዱ ጠበቁ። ከዚህ በኋላ ነው በማከፋፈል ላይ ወሰኑት። وعاد رسول الله صلى الله عليه وسلم من الطائف إلى الجعرانة كطائف ወደ ጂዕራና ረሱል ተመለሱ። እዛ ሀብቱ የተከማቸበትና ጠባቂ ያደረጉበት ቦታ ላይ ማለት ነው። فمكث بها 10 يوما 10 ምናምን ቀን ረሱል ጠበቁ። لا يقسم الغنائم ምርኮውን ሳያከፋፍሉ يبتغي أن يقدم هوازن تائبين هوازኖች ተውበት አድርገው ይመለሳሉ ብለው እየጠበቁ فيحرز أموالهم وسباياهم የተማረኩባቸው ሴትና ህፃናታቸውን እንዲሁ ገንዘቦቻቸውን እንዲወስዱ ማለት ነው። ረሱል ጠበቁ ሰልሞ ይመጣሉ ብለው فما جاء أحد عندهم صلت فأخرج الخمس من الغنيمة እንደተለመደው ከተገኘው ምርኮ ላይ 1/5ኛውን አወጣ። واعلموا أن ما غنمتم من شيء فأن لله خمسه 1/5ኛው ይወሰድና መልእክተኛው አለይሂ ሰላቱ ወሰላም በራሱ መንገድ ያከፋፍላል። ይሄ ክፍፍል ትኩረቱን ያደረገው አንደኛ እስልምና ላይ አዲስ የሆኑ፣ ሁለተኛ ደግሞ ወደ እስልምና ሊነሳሱ ይችላሉ ቢሰጣቸው ተብሎ ለታመነባቸው ሰዎች ነው። በብዛት ረሱል ሰለላሁ ዐለይሂ ወሰለም ያከፋፈሉት አንሳሮችን አልሰጧቸው። አንሳሮች ስላልተሰጣቸው ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንዳጠቃላይ በዚህ ክፍፍል ላይ ትኩረታቸው ሙሃጅሮችና ወይም ለእስልምና አዲስ ገቢዎች ላይ ስላተኮሩ የአላህ መልእክተኛ ረስተውናል፣ ወተረከናል ትቶናል አሉ አንሳሮች። ይህ እንግዲህ በአንሳሮች መሃል እንዲሁ መልእክተኛው ሰለላሁ ዐለይሂ ወሰለም መሃል ቅሬታን ፈጥሯል። ወአዕጣ ሊኡናሲን ዱዓፋኢ ልእስላም ረሱል ሰለላሁ ዐለይሂ ወሰለም ለሰዎች ሰጥተዋል። በእስልምና ላይ ደካማ የሆኑ ማለት ነው፣ አዲስ የሆኑ የተአለፉሁም ሊያለማምዳቸው እስልምና። ወሊኡናሲን ለሰዎች ሰጥተዋል ደግሞ ለም ዩስሊሙ ባዕዱ እስካሁን ላልሰለሙ ሊዩሐቢበ ኢለይሂም ልእስላም የእስልምናን ፍቅር ልቦናቸው ውስጥ ለማስገባት። አቡ ሱፊያን ሰልመዋል፣ አዲስ ሰለምቴ ነው። ፈአዕጣ አባ ሱፊያን 40 ኡቅየተ ሚን አልፊዳ 40 ኡቅያ ሰጡት ለአቢ ሱፊያን ከብር ማለት ነው። አይበቃኝም ማለት ዚድ ሊያን ወሚአተ ሚን አልኢብል 100 ግመል ሰጡት ጨመሩና ረሱል ሰለላሁ ዐለይሂ ወሰለም ኢብኒ የዚድ አለ ልጄ የዚድ አለ በኋላ ያ ረሱላህ ለሱ ሰራ። ወአዕጣ ሚስለ ዛሊከ ለብኒሂ የዚድ ለልጁም ለየዚድ ረሱል ሰለላሁ ዐለይሂ ወሰለም ለአባት የተሰጠውን አምሳያ ሰጡ።
ወሊብኒ ሙዓዊያ ልጄ ሙዓዊያም አለኩ ረሳችሁታል وأعطى ثم لابنه الآخر معاوية لمعاوية يزان أمسايا ستة وأعطى صفوان ابن أمية 100 لصفوان 100 ستة أراي بك عين مال ثم 100 هونم 200 أرغلت أي بك عين مال ثم 100 أي 300 300 ستة رسول صلى الله عليه وسلم كجمل مالته كزي ومكتر يالوت دقمو وأعطى كلا من حكيم بن حزام والحارث بن الحارث بن كلده وعيينة بن حصن والأقرع بن حابس والعباس بن مرداس وعلقمة بن علاثة ومالك بن عوف والعلاء بن حارثة والحارث بن هشام وجبير بن مطعم وسهيل بن عمرو وحويطب بن عبد العزة وغيرهم እነዚያሁን የተቀስናቸው ለሁሉ በአጠቃላይ ረሱል ሰጣ 100 من الإبل 100 ሰጣቸው ለነዚህ وأعطى آخرين 50 ለሌሎች ደግሞ ስማቸው ላልተጠቀሱ እዚህ ጋር ማለት ነው 50 ሰጡ አሁንም ለሌሎች و40 40 ሰጡ መስጠት ብቻ ሆነ ረሱል ሰለላሁ ዐለይሂ ወሰለም حتى شاع بين الناس በሰዎች መሃል እስኪሰራጭ ድረስ أن محمدا يعطي عطاء ما يخاف الفقر محمد يسدال يچرال دهنتن ሳይፈራ ማለት ነው ምንም አይነት የድህነት ስጋት የለው አምጣ ይሰጣል አምጣ ጨምር መስጠት ما يخاف الفقر ድህነትን አይፈራ ረሱል ከዚህ ገኒማ ላይ ለራሳቸው ያስቀሩት ነገር የለም ቢያስቀሩትም ከዚያ በኋላ መስጠት ነው እንዲህ የሰጡ አራቦች ከቅርብ ርቀት ያዩዋቸው فازدحمهم الأعراب يطلبون منه الناس كما ننسب بلو متوا رسول صلى الله عليه وسلم مغفات ያሉ እንዴት አሉ رسول صلى الله عليه وسلم ሸሿቸው ከቦ ይገፏቸው በዚህ መሃል حتى الجوه الى شجره يغفو ወደ አንድ ሾካማ ዛፍ እስኪያስጠጉት ድረስ فتعلق بها رداؤه እዛ ሾካማ ዛፉ ላይ ከላይ የለበሱት ኩታ ወይም ጋቢ ተንጠለጠለ فقال يا الله ملتني ردوا علي رداء قابين ستوني ملتني عليه الصلاة والسلام قابين ستوني فوالذي نفسي بيده نفسي بجوبه هنا تشوف قلت الله سبحانه وتعالى ملاله لو كان لي عدد شجر تهامة مبال بوتال يزاقر زافيها ويم يزا أجر زاف قطر يهل مالتنا لني نعما جمل بنورين يا رسول الله صلى الله عليه وسلم لقسمته عليكم በእናንተ ላይ ነው ማከፋፈለው የተወስዷል ثم ما الفيتموني بخيلا ከዛ በኋላ እኔን ስስታም ሆኜ አታገኙኝም ነበር ኢቲሃማት ዛፍ ቁጥር የሚያህል ሀብት እጄ ላይ ቢኖር አከፋፈለውና እኔን ስስታም ሆኜ አታገኙኝም ነበር ደጋጉኛ ወላ ጀባን ፈሪሁኒ ወላ ከዛበን ወሸታም ሆኜ አታገኙኝም ነበር ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ እየገፏቸው አንገታቸውን እያያዟቸው ምንም አላላቸው وإنك لعلى خلق عظيم عمر ሊያባራቸው ፈልገው ነበር ረሱል ተዋሉት ثم أخذ وبرة من سنام بعير كجمل ሻኛ አካባቢ ላይ ረሱል ቆዳውን ንቅ አርገው ያዙና وقال والله ما لي من فيكم ለኔ እኮ የለኝም ከዚህ ከምታገኙት ፈይ ገንዘብ ولا هذه الوبرة እቺ እንኳን ጸጉር የለኝም ምን إلا الخمس አንድ አምስተኛው የሚወሰደው ነው እሱም ቢሆን والخمس مردود عليكم خمسም ቢሆን አንድ አምስተኛው ወደ እናንተ የሚመለስ ነው فأدوا الخياطة والمخيطة ጦርነት ሄዳችሁ ስትሳተፉ በሚገኘው ገኒማ ላይ ምንም እንዳታጨረብሩ መስፊያ መሳሪያው ነው ክሩንም ሳይቀርጥ ትንሽ እንኳን ነገር ነው ብላችሁ እንዳታነሱ ነው ያን ሁሉ ሳይቀር አምጥታችሁ አስረክቡ فإن الغلو لا يكون على أهله ጦር ሜዳ ላይ በሚደረግ ሲራዕ ጠላት ጥጦት በሚሸሸው ንብረት ይዛችሁ ማንሳታችሁና መውሰዳችሁ የቂያ ማለት በሰውየው ላይ ይሆንበታል አሉ መልእክተኛው አለይሂ ሰላቱ ወሰለም فإن الغلو لا يكون على أهله
ማታለልና መስለቅ የቂያማ ቀን በሰውየው ላይ ይሆናል። ዓረን ነውር ይሆናል። ወሸናረን ጸያፍ ይሆናል፣ አስቀያሚ ይሆናል። ወናረን እሳት ይሆናል። የውመል ቂያማ የቂያማ ማለት አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ይሄ እንግዲህ የተወሰነ ያነሱ ሰዎች ነበሩ ነው፣ ለነሱ ነው ጥቆማው። ፈረደ الناس ما كانوا اخذوه من الغنيمه ከገኒማው ሳያስፈቅዱ ወይም ሳይሰጣቸው የወሰዱ ሰዎች መለሱ። ولو كان شيئا زهيدا ለምን ትንሽ ጉዳይ ነገር አይሆንም። ሁሉም ሰው ከዛ ላይ ያለ ፍቃድ ያነሳውን መለሰ። እንግዲህ የቀረው የገኒማ ክፍልን አስመልክቶ ثم امر زيد بن ثابت بتقسيم الغنيمه غنيماውን زيد بن ثابت እንዲያከፋፍል ረሱል ሰለላሁ ዐለይሂ ወሰለም አዘዙ። والذي يصيب الرجل الواحد بعد اخراج الخمس خمሱ ከተከፋፈለ በኋላ ወይም ከወጣ ተለይቶ ከወጣ በኋላ ተወስኖላቸዋል ላለፉት ሰዎች እንዴት እንደሚሰጥ። خمሱ ከተለየ በኋላ ለአንድ ሰው የሚያገኘው هو حوالي بعير ونصف بعير عند جمل አጋማሽ አካባቢ ነው የሚደርሰው። وشاتين ونصف شات ሁለት በግ አጋማሽ ነው። وعشرة دراهم እንዲሁ በሳንቲም ደረጃ ደግሞ 10 ድርሃሞችን ነው። وثلث سبي الواحد የሙርኮ ደግሞ ሲሶ ነው። فإذا صرف نصيب الرجل إلى أحد هذه الأشياء يعني سو درشا ودنزي نجراتوش سيتقى بعد إعطائه 10 دراهم 10 درهم كتسدوا بهذا يصير له إما 4 من الإبل فقط يدرسوا نجر كجمل كهنا 4 جمل يدرسوا وإما 40 شاة فقط وإما دقمو 4 باقي يدرسوا وإما ثلث السبي الواحد فقط ويدقمو يا سبيو كل السوستين يدرسوا. شكوى الأنصار وخطبة رسول الله صلى الله عليه وسلم يقول لك في السيدرك فتح مكة لي رسول صلى الله عليه وسلم يزواجه كما تسوجوس قطراته وزاكالوتوس أنصاروش ناجو كمكة مشركوش قاب بدر لا يتساتفون. መልእክተኛው ዓለይሂ ሰላቱ ወሰላም የመጀመሪያው ጦርነት ላይ ሹራ ሲያደርጉ አንሷሮች ላይ ዞረው ምንድነው ያለው ሰዓድ ብን ዑባዳ ያ ረሱላህ لو أمرتنا أن نخوض هذا البحر في ለፊታችን ያለውን ቀይ ባህርን ግቡ ብለህ ብታዘ ለኹጥና እንገባለን እንሰምጣለን አታስ ክፍፍሉ ላይ ግን ዛሬ የተረሱ መስለዋል። ሙሲና وتركنا يا الله መልእክተኛ ረሳ መርሳት ብቻ አይደለም ከዛ በላይ ደግሞ ገንዘቡ አይደለም ያሰጋቸው ካሁን በኋላ ከኛ ጋር ላይ ኖር ነው ማለት ነው። ከባድ ቅሬታ ነው ያለው። ሰዓድ ብን ዑባዳ ብድግ ብሎ ይሄ ነገር ውስጣችሁን ይዞ በጣም ተጎርታችሁ ከምትቀሩ ለረሱል ሰለላሁ ዐለይሂ ወሰለም ለምን አልነግራቸውም ብሎ ነገራቸው። ረሱል አንድ ቦታ ላይ ሰብስብልኝ አሉና የሰጡበትን ምክንያት ነገሯቸው ለምን እነሱን ለይተው እንደሰጡ። واستغرب الانصار ما فعله رسول الله صلى الله عليه وسلم አንሳሮች የአላህ መልእክተኛ የሰራውንና ያደረገውን ነገር በጣም እንግዳ አድርገው አዩ። حيث اعطى المؤلفه قلوبهم عطايا جزيله ለነዚህ አዲስ ለሆኑ ሰዎች አዲስ ሰለምቴ እንግዳ ለሆኑ ሰዎች የተለያዩ ስጦታዎችን ሽልማቶችን በሰጠበት እነሱ ይሄን ነገር በጣም እንግዳ አድርገው አዩ። ولم يعطي الانصار شيئا الانصاروች ምንም ባልሰጡበት ማለት فقال بعضهم ሲሰጥና ሲከፋፈል ከአንሳሮች ውስጥ ከፊሎቹ ምን አሉ ان هذا له العجب ይሄማ በጣም የሚገርም ነው። يعطي قريشا ويتركنا ለቁረይሾች ይሰጣል እኛን ትቶ ነው። وسيوفنا تقطر من دمائهم ሰይፎቻችን ከደሞቻቸው እያንጠባጠበች ከነሱ ጋር ስንት ተፋይተናል ተጋለናል። ለና አቡ ሱፊያን እየተሰጠ ለና ሰፍዋን ብን ኡመያ እየተሰጠ فأبلغه ذلك سعد بن عبادة رئيس الأنصار يا أنصاروች መሪ سعد بن عبادة لرسول مرجعون درس رسول السبسبوا ብለው فجمعهم وحدهم ለብቻቸው ማንንም ባልተቀላቀለበት ሰበሰቧቸው። አንዳንድ ሪዋያዎች ላይ ተመርጠው ከሙሃጅሮች የተወሰኑ ተካፍለውበታል። አንድ ቦታ ላይ አስቀምጠው ረሱል ንግግራቸውን እንዲስሉ ጀመሩ።
فحمد الله وأثنى عليه الله أنا مسجن والله لا يوداسين قالوا ثم ذكر ما تفضل الله به عليه فزي رسول بكتتها يا نسو الله تشونت من دنو الله بالنسو لا يوالو يشرون شروطها تقصوا الله تشو الأنصاروج من أولي الله ملكتين ألم آتيكم ضلالا فهداكم الله بي من قري ساتاتشو هنا تشوف المتوهاجو الله بني مكريات ان انت المراجو دها هنا تشو لا غنيوهاجو فاغناكم الله هبتا ولا درغاچو እኔም ማረሳማሉ ረሱል ሰለላሁ ዐለይሂ ወሰለም ሀገር ስባል ሰዎች ሲያስተባብሉኝ ሰዎች ውሸት ነው ሲሉኝ እናንተ አምናችሁ አገራችሁን አመቻችታችሁ ተቀበላችሁኛል ልክ ነው ثم ذكره ما تفضل به عليه الصلاة والسلام عليه صلى الله عليه وسلم الناس ደግሞ በመልእክተኛው ላይ የዋሉትን ሁሉ ተቃሰላቸው አዎ ይሄን አድርጋቸዋል ثم قال على መልእክተኛው أوجدتم يا معشر الأنصار في أنفسكم في لعاعة من الدنيا كدنيا تنشي هنا فرفاري بعد الركوتنا بسطوت ነገር ቅሬታ ተሰማችሁ እናንተ አንሳሮች አለ تألفت بها قوما ليسلموا ሰዎችን ያለማመርኩበት ወደ እስልምና እንዲገቡ ያደረኩበትና ለዛ የሰጠውትን ነገር ውስጣችሁ ላይ ቅሬታ ፈጠረ ለእናንተ ሳልሰጥ ወወከልቱኩም ኢላ ኢስላሚኩም እናንተን እኮ ሳልሰጥ የቀረውት እናንተን ወደ እስልምናችሁና ወደ እስልምና ጥንካሬያችሁ አስደግፋችሁ ነው ወደዛ ትቻችሁ ነው ረሱል ሰለላሁ ዐለይሂ ወሰለም ከአንሳሮች ጋር ያላቸውን ቀረቤታ ለአንሳሮች ያላቸውን ውዴታ ሊገልጹ ነው ለአንሳሮች ያላቸውን ጥልቅ ምልከታ ألا ترضون يا معشر الأنصار أن يذهب الناس بالشاة والبعير እናንተ አንሳሮች ሆይ አትደሰቱም አትወዱም እንዴ ሰዎች በዚህ ክፍፍል ላይ ግመልና በግ ይዘው ቢሄዱ وترجعوا برسول الله صلى الله عليه وسلم إلى رحالكم ሰዎች በግ ዱንያዊ ቁሳቁስ ይዘው ወደ ቤታቸው ቢሄዱ እናንተ ደግሞ መልእክተኛውን ሰለላሁ ዐለይሂ ወሰለም ይዛችሁ ወደ ሀገራችሁ ብትሄዱ አትወዱም እንዴ فوالذي نفس محمد بيده يا رسول لولا الهجرة لكنت امرأ من الأنصار እንደው ሂጅራ ባይኖር ኖሮ ሂጅራ ኖሮ ወደ እናንተ መጣው እንጂ لولا الهجرة ሂጅራ ባይኖር ኖሮ لكنت امرأ من الأنصار كأنصار ሰው በሆንኩኝ ነበር ولسلك الناس شعبا ሰዎች በሆነ አቅጣጫ ላይ ሰዎች በሆነ መንገድ ላይ የሆነን መንገድና አቅጣጫን ቢይዙና ቢገቡ ወደ ሆነ ሸለቆ ቢያቀኑ وسلكت الأنصار شعبا أنصارش دمو للا منقدنا للا شلقو بيزو لسلكت شعب الأنصار أني أنصارش منقدنا مقابل الرسول صلى الله عليه وسلم أن أنت أنه ممرتب أني لأن أنت أعلن يتاهينه قالوا اللهم ارحم الأنصار وأبناء الأنصار وأبناء أبناء الأنصار قيتاي هوي ለአንሳሮች ዘንላቸው እንዲሁም ለልጆቻቸው ለልጅ ልጆቻቸውም ጭምር አመን قالوا يا رسول الله الله ورسوله أمن وأفضل اللهنا መልእክተኛው በእኛ ላይ ብዙ ውለዋል ለኛም ደግሞ ከተሰጠውና ከተከፋፈለው ነገር እኛ ዘንድ እነሱ የበለጡ ናቸው እነሱ ይሻሉናል አሉ فبكى القوم حتى أخضلوا لحاهم سماتشون اسكابسبسوا درس على الكسوان صورج وقالوا رضينا برسول الله صلى الله عليه وسلم قسما وحظا إن يعمل التنيون بكففل هم بالكو مسرت لن يعمل التنيون مهناتشو إن يادر شام مهناتشو إن يودنا الله نقولي كذي كبارنا نذكر بحالا ثم انصرف رسول الله صلى الله عليه وسلم وانصرفوا ولكن يوم زور هذا الناس كبوتاو كسبسباو تبتموا وفد هوازن بوقوت የሚጠበቁት هوازنዎች የهوازن ወፉዶች ልኡኮች ረሱል ሰለላሁ ዐለይሂ ወሰለም ለአስራ ምናምን ቀን እየጠበቃቸው ቆይቶ ያልመጡት هوازنዎች ማለት ነው
وبعد أن تم توزيع الغنائم مركو كتكفافل بوهلا قدم وفد هوازن يا هوازن لوك متى ولا ملكتنياو صلى الله عليه وسلم يرأسهم زهير بن صرد زهير بن بالسو يمراچو ودا أسرات هنا ولا ملكتنياو متى فأسلموا سلموا وبايعوا ملكتنياو مبايع درن ثم قالوا كزيان يا رسول الله إن في من أصبتم الأمهات بوسراچوت ሀብትና ባገኛችሁት ሙርኮ ላይ እናቶች አሉ እህቶች አሉ አክስቶች አሉ وهن مخازي الأقوام እነሱ ደግሞ የህዝብ መዋረጃ ናቸው አንድ ሰው የሚዋረደው በእነሱ በኩል ነው ስለዚህ ከተከፋፈላችሁት ክፍል ውስጥ እነሱ አሉና فمن علينا رسول الله في كرم فإنك المرء نرجوه وننتظر أمن على نسوة قد كنت ترضعها إذ فوك تملأه من محضها الدرر نزي قتم ولاد قتم بيتوش يا الله ملكتني عليه الصلاة والسلام مركون اندي لك الله تشون بني علي شر يا بتون شرهون أنت شرنا أنت سنتبقى تسفاس النادرقه ينبرك صونا نزيه كنيا زري هنا تشنسيت تود تبتها هذا هنا ولا تام من دافرسا وذلك في جملة أبيات وتوصلوا بقتم بيتوش هنا يمثل نجار نتاكو فقال على ملكتني عليه الصلاة والسلام يستنى رسول ما تبقى أهل بيتين جزء تبقوا على المتو هون تكفافلوا بسوي جنيات بسوي جبانا قرنديت ها እጅ ከገባ በኋላ ከዛ በኋላ አውጥቶ ወይም ኪስ የገባ ነገር መስጠት ትንሽ ለብዙ ሰው ይከብዳል إن معي من ترون على رسول الله صلى الله عليه وسلم ከኔ ጋር ያሉት ይሁን የምታዩዋቸው ባልደረቦቼ ናቸው የተዋደቁ ናቸው ከኔ ጋር ያሉት وإن أحب الحديث إلي ከናንተ ጋር አሁን እንግዲህ ሽምግልና ይዘናል ወሬ ይዘናል أحب الحديث إلي እኔ ዘንድ ከንግግሮች ሁሉ የተወደደው አለ ረሱል أصدقه እውነት አዘሉ ነው እውነትን ተናገሩ በነግራችሁ ላይ አሁን ወሬ ስንጀምር አሉና فاختاروا إما السبي وإما المال ምናልባት እኔ እንደሸመግላችሁ የምችለው በሁለት ባንዱ ነው ከሁለት አንዱ ምረጡ ወይ ገንዘቡን ምረጡ ወይ ደግሞ ሴትና ህፃናቱ ሰብዩን ምረጡ አሉ መልእክተኛ فقالوا አሉ ሰዎች ما كنا نعدل بالأحساب شيئا በቤተሰቦቻችንና በዘመዶቻችን ምንም እኩል ምናደርግና ምናስተካከል አይደለም ቤተሰቦቻችንን አስበልጠን ሴቶቻችንን ህፃናቶችን አስበልጠን ገንዘብ ይሰጠን አንልምኛ اردد إلينا نساءنا وأبناءنا ሴቶቻችንና ልጆቻችንን መልስልን ولا نتكلم في شاة ولا بعير በበጉና በግመሉ ጉዳይኛ ምንም አናወራ ምንም አንናገርም ያሁን ሰለማዋል ሙስሊሞች ናቸው فقال رسول من አሏቸው አቅጣጫ ሰጥቷቸው إذا صليت الظهر فقوم ልክ መስጊድ ውስጥ ظهርን አሰግጄ ስጨርስ ብድግ ብላችሁ ተነሱ አሏቸው وأظهروا إسلامكم مسلماتكم لسوّلوا بلزوا وقولوا بلوا أقطعك يسطواتكم نحن إخوانكم في الدين إني أبدين وندموشاتكم كشرك وتنا المسلمون ثم قولوا كذابا إنا نستشفع برسول الله صلى الله عليه وسلم إلى المسلمين إنيا بملكتنيا وشمقلنا ولا مسلمون شمقلنا شمقلنا أنت يكالنا بل وبالمسلمين إلى رسول الله صلى الله عليه وسلم ሙስሊሞችን ደግሞ ወደ መልእክተኛ ሽምግልና እንጠይቃለን በሉ ምንድነው ሱት ጥያቄው አይዩድ ኢለይና ሰብየና ሴትና ህፃናቶቻችንን እንዲመልስልን ብላችሁ ታዲያ ይሄን አቅጣጫ ሰጥቷቸው ዙሁር ከተሰገደ በኋላ ብድግ ብለው ተነሱ ፈፈዓሉ ይሄን ሰሩ ረሱልም አገዟቸው فقال صلى الله عليه وسلم ምን አሉ أما ما كان لي على رسول ከራሳቸው ጀምሮ በዚህ ጦርነት በተገኘው ሙልኮ ላይ ለኔና ወሊበኒ አብዱል ሙጠሊብ ለአብዱል ሙጠሊብ ልጆች ለሆነው እሱን በተመለከተ فهو لكم እሱን ሰጥቻለሁ وسأسأل الناس ሰዎችን እጠይቃለሁ አሉ ቀሪዎችን ረሱል ይህን ሲያረጉ فقال المهاجرون والأنصار ما كان لنا فهو لرسول الله صلى الله عليه وسلم رسول من ነበር ያሉት ለኔና የኔ የሆነ ንብረትና የበኒ አብዱል ሙጠሊብ የሆነ ንብረትን ትቻለሁ እሱ ለእናንተ ሆኗል ሌሎችን እጠይቃለሁ ነው ያሉት
የሙሃጅሮችና የአንሳሮች መልስ ግን በጣም ድንቅ ነበር። ምንድነው እሱ? ما كان لنا فهو لرسول الله صلى الله عليه وسلم ለኛ የሆነ ማለት እኮ የማን የሆነ ነው? የረሱል ሰለላሁ ዐለይሂ ወሰለም የሆነ ነው። ስለዚህ ውሰዱ። وامتنع بعض الاعراب አረቦች በጭራሽ እጃችን የገባ አይወጣም። አንዴ ተከፋፍሎ ተቆጥሮ ተሰጥቶናል አንሰጥም። ለምሳሌ እነማ ከላቅራዕ ብን ሓቢስ ዓረብ አቅራዕ ብን ሓቢስ በቀደም አንስተነዋል። ረሱል ሰለላሁ ዐለይሂ ወሰለም ሐሰንን አልያም ሁሴንን ሲስሙ አይቶ አትቀበሉና ሲቢያን አለ። እንዴ ልጅ ትስማላችሁ እንዴ? ተገርሙ። እኔ 10 ልጅ አለኝ አንዳቸውንም ስሜ አላውቅም አለ። ተገርሙ። እንግዲህ አላህ ከልቦና ውስጥ ረህመትን እዝነትን ከወሰደብን ምን ያደርጋል? አላህ ዐለይሂ ሰላቱ ወሰለም وعيينة بن حصن ሌላው አዕራብ ወልዓባስ ብን ሚርዳሲ። አሁን እንግዲህ እነዚህ አዕራቦች እጅ ላይ ያለው ሀብት ነው የቀረው ወይም ሴትና ህፃናት ነው የቀረው። فقال صلى الله عليه وسلم ምን አሉ? من طابت نفسه أن يرد فسبيل ذلك ነፍሱ የወደደችለት ወይም በፈቃደኝነት መስጠት የፈለገ ሰው ይኸው አሁን ነው ሰዓቱ ይስጣሉ ረሱል። ወኢላ ግን አለበለዚያ ፈለሩደ ይስጥና አሉ መስጠቱ ማይቀር ነው አሉ። ወለሁ ቢኩል ፈሪዳ በእያንዳንዱ መጠን ማለት ነው አለው 6 ፈራኢድ 6 ዕጣ እንሰጠዋለን ወደፊት ሚን አወል ማ የፊኡ ላሁ ኢለይና አላህ ከኩፋሮች ሀብት ወደኛ በሚመልሰው ወደኛ እጅ ወደፊት በሚያመጣው እንሰጣቸዋለን አሁን ስጡ አሉ። ፈረደ ናሱ ኩልሁም ቢጢቢ አንፉሲሂም ፈቅደውና ወደው ሰዎች ሰጡ። ኢላ ዑየይነቱ ብኑ ሒስን አሁንም ዑየይና ብን ሒስን ሲቀር እምቢ አነሱ። وكسى النبي صلى الله عليه وسلم السبايا قبطية ملكونيوችን ሁሉ በአጠቃላይ መልእክተኛው عليه الصلاة والسلام የቅብጥያ ወይም ደግሞ ከግብጽ ስሪት የሆነ ልብስ አለበሱ። وبعد رد السبايا እነዚህ ምርኮኞች ከተመለሱ በኋላ لم يبق في نصيب الرجل الواحد በአንድ ሰው እጅ ላይ አልቀረም إلا بعيران فقط ሁለት ግመል ነው የቀረው እጁ ላይ ከተከፋፈለው ወይም ከደረሰው ሰው أو 20 شاة ወይም ደግሞ 20 በግ ነው የቀረው። በዚህ መልክ ተመለሰላቸው ማለት ነው። ዑምረቱል ጂዕራና የጂዕራና ዑምራ ተብሎ የሚሰየማል። መልእክተኛው አለይሂ ሰላቱ ወሰላም ሀብቱና ንብረቱን ጠባቂ አድርጎ ያስቀመጠበት ቦታ ነው። ሀብቱ ተከፋፍሎ አልቋል። በቀጥታ መልእክተኛው አለይሂ ሰላቱ ወሰላም ወደ መዲና አልተመለሱ። ولما فرغ رسول الله صلى الله عليه وسلم من قسمة الغنائم مركون كففل بوهلا أحرم للعمرة لا عمرة تنسى ملكتنا وهي عمرة الجعران ودبوته وتتقى عمرة زاوت على إحرام ودا عمرة سلاسبو من تبالا عمرة الجعران تبالا فاعتمر هيدو عمرة درجة ملكتنا ثم قفل راجعا إلى المدينة ከዚያ ወደ መዲና የሚመለሰው ተነሳ። فبلغها ل6 أو 3 بقينا من ذي القعدة የذي القعدة ወር ሊጠናቀቅ 6 ወይም 3 ቀናት ሲቀረው መልእክተኛው አለይሂ ሰላቱ ወሰላም መዲና ድል አድርጎ ገባ። መካን ከፍቶ ሁነይንን ዘመቻ አሳክቶ ካሁን በኋላ የሚቀሩት ጥቂት ክስተቶች ናቸው። አንዳንድ እብሪትና ትዕቢት የያዛቸው የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ አላከብሩ ያሉ ናቸው እንጂ ጀዚረቱል አረብ በረሱል ሰለላሁ ዐለይሂ ወሰለም ቁጥጥር ስር ወድቋል። መካ አልቆዩም። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ቀጥታ ወደ መዲና ነው ከመካ ፈትህ በኋላ ሽፍት ያደረጉት። ምክንያቱም አንድ ሰው ብለናል ትናንት ሂጅራ ካደረገ በኋላ ተመልሶ ወደዛው ሀገር መምጣት ሂጅራውን ይብጣል ማድረግ ነው፣ ማበላሸት ነው። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው ሰዓድ ብን ኸውላ መካ ላይ ስለሞተ በጣም አዘኑ። اللهم امضي لاصحابي هجرتهم ولا تردهم على اعقابهم ያሉት ጌታዬ ለሰሃቦቼ ያደረጉትን ሂጅራ አስጠቅላቸው በተረከዛቸው ወደ ኋላ አትመልሳቸው አሉ። تأديب بني تميم ودخولهم في الإسلام بني تميم የሚባሉ ጎሳዎችን ስርዓት ማስያዝና እንዲሁ ከዚያ በኋላ እርምጃ ከተወሰደባቸው በኋላ ወደ እስልምና መግባታቸውን በተመለከተ ይሆናል። وفي المحرم سنة 90 نقلت الأخبار إلى المدينة በዘጠነኛው ዓመት ወደ መዲና መረጃ መጣ። بأن بني تميم የሚባሉ ጎሳዎች يحرضون القبائل على منع الجزية
በቁጥጥር ስር ውለው የተለያዩ እርምጃዎች ሊወሰድባቸው ሲል አይ ካንተ ጋር ካሁን በኋላ የሚኖረን ኑሮና መስተጋብር ጂዝያ እየከፈልን መኖር ነው ብለው የተተው ብዙ ቀባይሎች አሉ። ባለፈው ኸይበር ዘመቻ ላይ እንዳየን ታዲያ በኑ ተሚም የተባሉ ጎሳዎች እነዚህን እየዞሩ ያነሳሳሉ። እንዳሰጡት ተሰብስበን እንወጋዋለን እንጂ ግብሩን እንዳትከፍሉ። فأرسل إليهم رسول الله صلى الله عليه وسلم 50 فارسا 50 فرسኞች ላኩባቸው ወደ በኒ ተሚሞች بقيادة عيينة بن حصن الفزاري عيينة مري አድርገው ታዲያ ሄዶ فهجم عليهم في الصحراء ሜዳ ላይ ያሉ ጥቃት ከፈተባቸው። فأسر منهم 11 رجلا ወደ 11 የሚደርሱ ወንዶችን و21 امرأة ወደ 21 የሚደርሱ ሴቶችን و30 صبيا ወደ 30 የሚደርሱ ህፃናቶችን ማርኮ وجاء بهم إلى المدينة ወደ መዲና እየነዳ ይዟቸው መጣ። ቀን ያነበሩት አሽራፎቻቸው መሪዎቻቸው ተሰብስበው ምን ይሻላል? አይ ሄደን ወደ መልእክተኛው መሸማገል አለብን፣ ህፃናቶቻችን ሴቶቻችን መመለስ አለባቸው። فجاء 10 من رؤسائهم ከበኒ ተሚሞች መሪዎቻቸው 10 ሆነው መጡ። ورغبوا في المباهات በተለያዩ ነገሮች ላይ ከሙስሊሞች ጋር መፎካከር ፈለጉ። እኛ ስልጣኔ ገባን እንዲነን ብለው ታዲያ فخطب لنفكر ነው ብለው ባይናገሩ فخطب خطيبهم عطارد بن حاجب عطارد بن حاجب የተባለ ሰው ተናጋሪያቸው አንደበተ ርቱዕ የሆነ ሰው ነው። የተለያዩ ስነ ጽሁፎችን ማንበብ ጀመረ። فأجابه ثابت بن قيس ከሰሃቦች ውስጥ ثابت بن قيس በተሻለ በሆነ ድንቅ የአረብኛ ጥበብ ምላሽ ሰጠው። ثم انشد شاعرهم الزبر قاني ابن بدر የተባለ ገጣሚያቸው ደግሞ ገጠመ። የግጥም ችሎታ አለን፣ በግጥም እናንተን እንሻላለን አይነት ነው። فأجابه حسان بن ثابت شاعر رسول الله صلى الله عليه وسلم የመልእክተኛው ገጣሚ ተቀብሎት ግጥም እንዴት እንደሆነ አሳየው። فاعترفوا بفضل خطيب الإسلام وشاعره ከዚህ ሁሉ በኋላ በእስልምና ኸጢቦች ተናጋሪዎች አንደበተ ርቱዖች የአረብኛን ስነ ጽሁፍና ክሎት አዋቂነት ሙስሊሞች በጣም እንደሚበልጧቸው በግጥም እንደሚበልጧቸው አመኑና فأسلموا እስልምናን ተቀበሉ። እንግዲህ የመካ ሰዎች በራሱ አንድ ከእስልምና ሲሸሹ የነበረው ምንድነው? ሙሐመድ ይዟቸው አጠገቡ ያሉ በዙሪያው የተሰበሰቡ ሰዎች በጣም ደካሞች ናቸው። ከነዚህ ጋር ሄደን እንሰበሰብ ነው። እነዚህ ደግሞ በስልጣኔ እንበልጣለን ነው። ግን መልእክተኛው አለይሂ ሰላቱ ወሰላም ጋር ያሉት በዚህ ልክ ናቸውና فأسلموا فرد عليهم رسول الله صلى الله عليه وسلم سباياهم የነዚህንም ሰዎች መልእክተኛው አለይሂ ሰላቱ ወሰላም ሙርኮቻቸውን ሴትና ህፃናቶቻቸውን መለሱ። وأحسن جائزتهم ስጦታቸውንም መልእክተኛው አስተካክሎ አሳምሮ ሰጠ። ቀጣዩ የቀረው ስራ هدم فلس بني طي وإسلام عدي بن حاتم የዓዲይ ብን ሐቲም መስለምና ፉልስ የሚባለው ሰነም ወይም ጣዖት መናዱ። ትላንት እንግዲህ ከካዕባ ውጪ ያሉ ነላት ወይም እነ ዑዛ እነ መናት እንዴት እንደተገረሰሱ ተመልክተናል። ኻሊድ ብን الوليد ወደ ሱዋ ማነው ወደ ዑዛ ሄዶ እንዴት ሀድም እንዳደረገ وفي شهر ربيع الآخر وفي ربيع الآخر سنة 9 أرسل رسول الله صلى الله عليه وسلم علي بن أبي طالب ربيع الآخر لاي ولتنيا وربيع لاي مالتنا علي بن أبي طالب لاكت رسول صلى الله عليه وسلم في 150 رجلا 150 صوات زو لاكت على 100 بعير و50 فرسا 150 ሰዎች ናቸው። ለመቶዎቹ ግመል ለአምሳዎቹ ደግሞ ፈረስ አስይዘው ليهدم صنم بني طيء የበኒ ጠይኦችን ጣዖት እንዲያፈርስ المعروف بالفلس ተብሎ ነው የሚታወቀው። ይሄንን አፍርስ ብለው علي ላኩት። وكان مع علي رضي الله عنه راية سوداء يعني بانديرا يزوال علي فشن الغارة على محلة حاتم يا علي أبات حاتم يبالا يا حاتم كيلاي علي هيدو كبار تقات كفته
حاتم المعروف بالجود والكرم بشرنت سوچن بمالاك بتلايو ملكام سنه مغباروች ስራዎች የሚታወቅ ሰው كريم العرب ይባላል حاتم እሱ አካባቢ ላይ ጥቃቱ የተከፈተው ታዲያ علي فاصاب نعما وشاء وسبيا علي ግመሎችን በጎችን ሙርኮችን ማረከ ከማረካቸው ሙርኮች ውስጥ وفيها سفانة بنت حاتم الطائي ይሄ كريم የተባለው ሰው የሐቲም ልጅ ሰፋና አለችበት ሰፋነቱ بنت حاتم الطائي ተማረከች ወንድሙ ዓዲይ ግን አመለጠ ወደ ሻም ዓዲም بن حاتم فلما جاءوا بها الى المدينه ወደ መዲና ሲያመጧት قالت يا رسول الله غاب الوافد وانقطع الوالد والد ዋፊዱ ራቀኝ እንደዚሁ አባቴ ጋራ ተለያየሁ አለች وانا عجوز كبيره እኔ ደግሞ እድሜ በጣም ገፍቷልና فمن علي من الله عليك አለች አለቀቀኝ ለለቀቅ በእኔ ላይ መልካም ዋል አላህ ባንተ ላይ መልካም ይዋልና قال من وافدك وافدش ማን ነው አሏት قالت اخي عدي بن حاتم ነው ወንድሜ ዓዲይ ነው الله ملكتنيا منالو الذي فر من الله ورسوله يا كالله እና ከመልእክተኛው ሸሸው ወንድምሽ አሏት ረሱል ሰለላሁ ዐለይሂ ወሰለም ዝም አሏት በመጀመሪያው ቀን በሁለተኛው ቀን ሶስተኛው ቀን ጥያቄውን ሲደግመው ለቀቋት ሲለቋት አጠገቡ ዓሊይ ነበር እንድትሄጂ ወይም ሄጃ እንዲሆንሽ መጓጓዣ ጠይቂያቸው ለመልእክተኛው ሰለላሁ ዐለይሂ ወሰለም እርዳታ ጠይቂያቸው ጠየቀች መልእክተኛው አለይሂ ሰላቱ ወሰለም ሰጣት ቀጥታ ወንድሟ ወደ ሸሸበት ሻም ሄደች አገኘችው ዓዲይ فلما جاءوا بها الى المدينه مدينه ستمتع من عليها رسول الله صلى الله عليه وسلم فاطلقها بغير فديه يا لمنم بيزا يا لمنم كفيه رسول لككات واكرمها علاقات واعطاها الراحله مغواجام سطات فذهبت الى الشام وده شام بقطتا هون እንዳልነው ሄደች وكان اخوها عدي بن حاتم وندمو عدي قد هرب اليها وده شام ششتو نبر فقالت له درسا فلغا ستاغني من عليك فقالت له عن رسول الله صلى الله عليه وسلم سلا رسول اندي ገለጸችለት لقد فعل فعلة ما كان ابوك يفعلها መልእክተኛው ሰለላሁ ዐለይሂ ወሰለም በጣም ድንቅና አስገራሚ ስራ ነው በእኔ ላይ የሰራው አባቴ እንኳን ማይሰራው ያ كريم العرب የተባለው የአረቦች ቸር የተባለው አባቴ ማይሰራው ነው በእኔ ላይ የሰራው ائتيه راغبا او راهبا ويخجله ويفرته تتقوا الشالها لالج فجاء عدي بغير امان ولا كتاب يعلمنم استغي دهننته የሚጠብቅለት አካል ሳይኖር ደብዳቤ ሳይጻፍለት ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጣ رسولا اتخذوا احبارهم ورهبانهم اربابا من دون الله ሚለውን አያ ሲያነቡ ተረሰባቸውና لسنا نعبدهم يا رسول الله እኛ እኮ እናመልካቸው ማለት ነው እኛ ከነሱ ጋር ምን ፈጽመው አምልኮት የለም ነሳራ ነሱ መለኮቻቸውንና ሊቆቻቸውን አማልክት አድርገው ከአላህ ውጪ ያዙ እኛ እኮ አንይዛቸው እናመልካቸው ማለት ታዲያ አሉ የአላህ መልእክተኛ እነሱ حرام የሆኑ ነገሮችን ሐላል ሲያደርጉላችሁ እሺ ብላችሁ ተቀበሉ የለ አዎ ሐላል የሆነውን በተገላቢጦች ደግሞ حرام ሲያደርጉላችሁ እሺ ትሉ የለ فتلك عبادته እነሱ ማምለክ ማለት ይሄ ነው ድንጋጌ ማን ነው የአላህ ነው ይሄ ነው ዒባዳ ብለው አስረዱት فأسلم علي بن حاتم سلم فلما كلم رسول الله صلى الله عليه وسلم أسلم مكانه الزاوة سلم عادي اسلمناو عادي يتنكر متى وبينما هو عند رسول الله صلى الله عليه وسلم جاء رجل يشكو إليه الفاقة رسول قال هون باند وقت عند سو متانا دهنة بتعام سمو تاسم አልቻልኩም دهنة አለ ያዙ በደም ثم جاء آخر يشكو قطع السبيل ሌላ ሰው መጣና ደግሞ ሽፍታ አስቸገረኝ መንገድ እየተቆረጠብኝ መሄድ አልቻልኩም አለ አገሩ ሁሉ ሽፍታ ነው አላቸው فقال ይሄን ተውና ረሱል ምን አሉ ያ ዓዲ መልእክትና ተልኮ ወይም የሆነ ትንቢያ ሊሰጡት ነው ዓዲ هل رأيت الحيرة حيرة متبالوان أجر أيتها توقع لا ألوك سمتشين وما قوصل السؤال تاديا فلئن طالت بك حياته أدميه كرزمان رسول صلى الله عليه وسلم لترين الضعينة
ترتحل من الحيرة عند سيتن مغواغواجوا لاي هنا ستغواز ታያታለህ ነብዩ አለይሂ ሰላቱ ሰላም አላህ እድሜና ሐያትን ካረዘመው ከቆየህ ከኖርክ አንድ ሴትን ስትንቀሳቀስ ታያታለህ ከሂራ አንስታ حتى تطوف بالكعبة ካዕባ መጣ ጧፍ እስክታደርግ ድረስ لا تخاف احدا الا الله በዚህ ጉዞ ላይ ከአላህ በስተቀር ማንንም ሳትፈራ ትንቀሳቀሳለች ይሄን ታያለህ ولا إن طالت بك حياة ادميه كرزم هونم لتفتحن كنوز كسرى يكسرى دلبنها قد كفتا ولا إن طالت بك حياته ادميه هونم كرزم لترين الرجل عند صوت حيوان يخرج ملء كفه من ذهب أو فضة كبيته يا الجنف مولتو كبركنا ما نكا وركنا كبر رزوس يوطا حيوان لمن دنهم يوطاو يطلب من يقبله يعني እጁን የሞላውን ወርቅና ብር የሚቀበለውን ሰው ፈልጎ ሲወጣ ታያዋለህ فلا يجد احدا يقبله منه እድሜ ከረዘመ ይሄን ታያለህ ይሄን ደግሞ እጁን ሞልቶ ይዞ የወጣ ወርቅና ብር የሚቀበለው ሰው ደግሞ አታገኝ ማንንም አይቀበለው ሁሉም ምን ሆኖ ማለት ነው ሀብታም ሆኖ وقد راى عدي ከተነገረው ነገር ውስጥ አዲ ተመልክቷል خروج الضعينة يعني السيتن بسلام والتام قباتن تملكتوال وحضر في فتح كنوز كسرى بأن عمر زمن أن كسرى أن فرس سكفت أيضا تصادفوا وستدر النولة نزين ولدتواي أن نكر يتين يوم بجو جنزبي زوتو صدق عم يكبلوا سو 100,000 سو مالته قيل وذلك يكون في زمن نزول عيسى عليه السلام يهم يهونو ودفيت نبي الله عيسى بميوردبتنا بميمطبت ጊዜ ብለዋል ዑለማዎች هذان الحادثان እነዚህ ሁለት ክስተቶች ማለትም ተዕዲቡ በኒ ተሚም ቀደም እንዳየነው ትንሽ ወጣ ሊሉ የሞከሩትን በኒ ተሚሞችን ስርዓት ማስያዝ وهدم فلسن منادنا مافرس من أهم ما وقع بعد فتح مكة وغزوة حنين كحنين بوهالا تكستوال تبلو كميغلصو تللك قصتوች ውስጥ እነዚህ ሁለቶቹ ናቸው وقد وقع اثناء ذلك بعض الاحداث الطفيفه الاخرى كفتح مكة بوهالا ወይም ከሁነይን በኋላ ሌላ አልተከሰተም ወይ ብትሉ እንደ ታሪክ ትንሽ ቀለል ያሉ ናቸው ብዙም ጦርነት ያልተካሄደባቸው ናቸው وكان المسلمون يستريحون من تعب الحروب وعنائها مسلمون እንግዲህ አሁን ከጦርነት ድካም ከጦርነት ችግር የሚያርፉበት ጊዜ ሆነ ولكن الذي استجد قبل الفتح بقليل كفتح مكة አስቀድሞ ትንሽ ወራት በፊት ማለት ነው እንደ አዲስ የተፈጠረው هو اتجاه القوات النصرانية المتركزة في الشام نحو المسلمين ወደ ሙስሊሞች روماويانوች ወይም ደግሞ ሻም ላይ የሚገኙ ነሳራዎች የከፈቱት ጦር ነው والذي كان من نتائجها معركة مؤتة ያሳለፍነው ሞታ የሚባለውን ጦርነት እንዲመጣ ያደረገው ማለት ነው وكانت هذه القوات እነዚህን የቀሩት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ዙሪያ ከበቡን ወይም ዙሪያ መለሱን ሰላም አስከብረዋል روماويانوች ነሳራዎች ነው የቀሩት وكانت هذه القوات እነዚህ ወታደሮች متغطرسة جدا በጣም የተቆራሩ ነበሩ ለምን لاجل انتصاراتها المتواصله ضد الفرس ከፍርሶች ጋር ባደረጓቸው ተደጋጋሚ ጦርነቶች ላይ ያሸነፉ ስለነበረ ትንሽ መኮፈስ እንዲሁ እብሪት ይዟቸው ታዲያ ለዚህም ففتحت باب اللقاء الدامي بينها وبين المسلمين በእነሱና በሙስሊሞች መሃል ደም ወደሚያፋስስ ጦርነት አመሩ ከፈቱ ያንን ጦርነት ካና من نتائجها غزوة تبوك ከዚህ ብሪት ከዚህ ትቢት ወዴት ማቅናት ያዙ ወደፊት የምንመለከተው የተቡክ ዘመቻ መጣ في حياة النبي صلى الله عليه وسلم በረሱል ህይወት ጦርነቱ ይደረግ እንጂ አገራቸው አልተከፈተም ነበርና ثم فتوح الشام ሙሉ ለሙሉ የሻም መከፈት في زمن الخلفاء الراشدين رسول صلى الله عليه وسلم ካለፉ በኋላ በአራቱ ኸሊፋዎች ዘመን የተከፈተ ሄዷል ማለት ነው ነቃዲሲያ ነኪስራ ነፉርስ በዑመር ዘመን የተከፈቱ አልቀዋል
ያው ረሱል ሰለላሁ ዐለይሂ ወሰለም ቀደም ለዓዲ ብን ሐቲም ያሉት የረሱል ሰለላሁ ዐለይሂ ወሰለም ቆይታ እያተገባደደ አሁን ወደ 61ኛው ዓመታቸው አካባቢ ያለው የህይወት ታሪካቸው ላይ እንገኛለን። ቀሪ የ2 ዓመት ታሪኮች ነው የሚኖሩት። ኢንሻአላህ በጥቂት ቀናቶች ውስጥ እነሱን በሌላ ፕሮግራሞች ምንናይና ምንመለከት ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه